ሰላም ጤና ይስጥልን እንዴት ናችሁ? ኢንሴኖ መጥቻለሁኝ አረቢያን መጅሊስ ከነምንጣፉ ይዤ ተከታተሉኝ። ጤና ይስጥልኝ ውድና የተከበራችሁ የተንቢቱ ተመልካቾቼ በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ ኢንሴኖ ከተማ አረቢያን መጅሊስ ይዤ መጥቻለሁኝ ማለት ነው። ከነምንጣፉ ከነመጋረጃው አስተካክለን ደርድረን ሁሉ ነገር ስንጨርስ እናሳያችኋለን። እስከዛ ተከታተሉ። እያያችሁ ስለምታዙኝ ከልብ አመሰግናለሁ። ወንዶች መምጣት አለባቸው ይገለበጣል። አዎ እንጂ ታቾቻችን የአረቢያ መጅሊስ ምንጣፉ ይሄ ይመስላል። ተከታተሉን። መጋረጃም ልንሰቅል ነው እንደዚሁ። ስለዚህ ምንጣፋችን በዚህ መልኩ አንጥፍ ያለሁኝ። እሺ መጅሊሱ ይግባይ መዳበራ ጨረስኩ። አረ መስታወት ነው። ቀስ በል አንድ አምጣ እንጂ አንድ መሬት አድርገው። አንድ ታታ አዘጋጅ ያልከሰው ልጅ ሁለት ታታ አንድ ፈርኒቸር ይጫን አንዱ መጅሊስ። እሺ አይሻልም? ሪላክስ አድርገን እንሄዳለን። ለጓዳ በራደን እንደ ተባለው መጋረጃው ለሱ አይደል የተባለው ወደ ጓዳ መግቢያ አንታታሙ ለጓዳ እኮ ነው የተባለው። እሺ ሰላም ጤና ይስጥልኝ እንደምን አላችሁ? ደህና ናችሁ ወይ ጋይስ? ሰላም ጤና ይስጥልኝ እንደምን አላችሁ? ደህና ናችሁ ወይ? በታዘዝኩት መሰረት ጥቁር ዶቃ እድፍን የሚችል መጅሊስ በደረጃ 1 ቦንድድ ስትራች ፉል በቱርክ ጨርቅ ሰርተን አምጥተንላቸዋል። 12 ሜትር አረቢያን መጅሊስ ነው ይሄ የምታዩት። አንድ ደግሞ ሜዲን ቱርኪያ ወፈር ያለውን ምንጣፍ 3 ሜትር በ4 ሜትር አምጥተንላቸዋል። እንዲሁም ደግሞ መጋረጃ ለፍሬንች ዶሮች ስለምታዙን ከልብ እናመሰግናለን። ኢንሴኖ ከተማ ነኝ ያለሁት። አመሰግናለሁ። እና በታዘዝኩት መሰረት 3 የእንጀራ መሶብ እና 3 ሰፌድ ከአረቢያን መጅሊሱ ጋራ ይዘን መተናል ማለት ነው። አረቢያን መጅሊሴ ይሄ ይመስላል። የታዘዝነው እቃ እና ይሄ ይመስላል። እያያችሁ ስለምታዙን ከልብ እናመሰግናለን። የተንቢ ቲዩብ ነን። የተንቢ አረቢያ መጅሊሶች ነን። ቻው